ይህችን እናት ተመልከቷት። እጆች የሏትም፣ ግን በእግሯ ልጇን እያጠባች ነው። ይህ አሳዛኝ ትዕይንት አይደለም፣ ይልቁኑ የላቀ የጽናትና የምስጋና ተምሳሌነት ነው። አእምሯችን በተፈጥሮ ትኩረት የሚያደርገው በጎደለን ነገር ላይ ነው። ይህም የጭንቀት ሆርሞን እንዲመነጭ ያደርጋል፣ እንደነ ኮርቲሶል፣ አድሬናሊን ያሉትን። ነገር ግን ምስጋና ስነ ህይወታዊ ፈውስ ነው። ባለን ነገር ላይ ስናተኩር አእምሯችን የደስታ ኬሚካሎችን ማመንጨት ይጀምራል። ለምሳሌ እንደነ ዶፓሚን፣ ሴራቶኒን ያሉትን። አሁን ልዩነቱን እንይ። ሙሉ እጅና እግር እያለን ስላመለጠን ነገር፣ ስላመለጠን ስብሰባ፣ ስለሌለን ቤት፣ ስለሌለን መኪና፣ ስለ ጫማ እናማራለን። አንዳንዱማ እጄን አጥቼ መኪና በኖረኝ የሚልም አይጠፋም። ይህች እናት ግን ካላት ጥቂት ነገር ላይ ሙላትን ፈጥራለች። ታዲያ ይህንን እንዴት ነው መለማመድ የምንችለው? በግል ህይወታችን 3 መንገዶች አሉን። አንደኛ፣ አእምሯችን ሲጨነቅ 5ቱ የስሜት ህዋሳቶቻችን እያደረጉት ባሉት ነገር ላይ እናተኩር። ሁለተኛ፣ ማማረር ስንጀምር ንግግራችንን አቋርጠን ያሉንን በጎ ነገሮች እንቁጠር። ሶስተኛ፣ ለሌላ ሰው ትንሽ በጎ ነገር እናድርግ። ተግባር ሐሳብን ይቀይራልና። ዛሬ ከጉለት ወጥተን ሙላትን እንምረጥ። በአሁኑ ሰዓት የምታመሰግኑበትን አንድ ነገር ከታች ኮሜንት ላይ ጻፉልን። ዛክ ነኝ። በአሜሪካን ሀገር ዋሽንግተን እና በኦሪገን ግዛቶች ሙሉ ፈቃድ ያለው የአእምሮ ጤና ባለሙያ። ህይወትን የሚታደጉ ጠቃሚ ምክሮች እንዲደርሳችሁ ፎሎው ወይም ሰብስክራይብ እንዲሁም ለሌሎች በማጋራት ቤተሰብ ይሁኑ።